የያዕቆብ መልእክት ምዕራፍ 1 ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም የእምነታችሁ መፈተን ትዕግስትን እንዲያስገኝ ታውቃላችሁ። ምንም የማይጎድላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ሥራውን ይፈጽም። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በነፋስ እንደሚገፋና እንደሚናወጥ የባሕር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው። ዝቅ ያለው ወንድም ከፍ በማለቱ ይመካ፣ ባለጠጋውም ዝቅ በማለቱ ይመካ። እንደ ሣር አበባ ይረግፋልና፣ ፀሐይ በንዳድ ሙቀት ወጥታ ሣሩን ታጠወልጋለችና። አበባው ይረግፋል፣ ውበቱም ይጠፋል። እንዲሁም ባለጠጋ በዕለት ተግባሩ ሲዋትት ሳለ ይጠፋል። በፈተና የሚጸና ሰው የተባረከ ነው። ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትንም አክሊል ያገኛል። ማንም ሲፈተን እግዚአብሔር ፈተነኝ አይበል። ምክንያቱም እግዚአብሔር በክፉ አይፈትንም፣ እርሱም ማንንም አይፈትንም። ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ነው። ምኞትም ከጸነሰች በኋላ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞቼ ሆይ አትታለሉ። በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማያት ከብርሃን አባት ይወርዳሉ። በእርሱ ዘንድ መለዋወጥ ከመዞርም የተነሳ የሚያርፍ ጥላም የለም። የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል ወለደን። የተወደዳችሁ ወንድሞቼ ሆይ ይህንን አስተውሉ። ሰው ሁሉ ለመስማት የፈጠነ፣ ለመናገር የዘገየ፣ ለቁጣም የዘገየ ይሆን። የሰው ቁጣ የእግዚአብሔርን ጽድቅ አያመጣምና። ስለዚህ እርኩሰትንና ተንሰራፍቶ የሚገኘውን ክፋትን አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በትሕትና ተቀበሉ። ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ። ቃሉን የሚሰማ ነገር ግን የሚለውን የማይፈጽም ሰው ፊቱን በመስታወት እንደሚያይ ሰው ነው። ራሱን አይቶ ይሄዳል፣ ወዲያውም ምን እንዲመስል ይረሳል። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸና የሰማውን የሚያደርግና የማይረሳ ሰው በሥራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ ሃይማኖተኛ ነኝ የሚል ሰው ራሱን ያታልላል፣ ሃይማኖቱም ከንቱ ነው። እግዚአብሔር አብ ፊት ንጹሕና ነውር የሌለበት ሃይማኖት ይህ ነው። ወላጆቻቸው የሞቱባቸውን ልጆችና ባሎቻቸው የሞቱባቸውን ሴቶች በችግራቸው መርዳትና ከዓለም እርኩሰት ራስን መጠበቅ ነው። ያዕቆብ ምዕራፍ 2 ወንድሞቼ ሆይ ክቡር የሆነውን በጌታችን በኢየሱስ ክርስቶስ የምታምኑ እንደ መሆናችሁ አድሎ አታድርጉ። የወርቅ ቀለበት ያደረገና ያማረ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እንዲሁም ያደፈ ልብስ የለበሰ ድሃ ሰው ቢገባ፣ ያማረ ልብስ የለበሰው የተለየ አክብሮት በማሳየት
ለአንተ የሚሆን መልካም መቀመጫ ይኸውልህ ብትሉትና ድሃውን ግን አንተ በዚያ ቁም ወይም ከእግሬ በታች በወሉ ላይ ተቀመጥ ብትሉት በመካከላችሁ አድሎ በማድረጋችሁ አይደለምን? ደግሞስ በክፉ ሐሳብ የተያዛችሁ ፈራጆች መሆናችሁስ አይደለምን? የተወደዳችሁ ወንድሞቼ ሆይ ስሙ። እግዚአብሔር በእምነት ባለጠጋ እንዲሆኑና እርሱን ለሚወዱም ተስፋ የተሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ። እናንተን የሚያስጨንቋችሁን ሀብታሞች አይደሉምን? ወደ ፍርድ ቤት የሚጎትቷችሁ እነርሱ አይደሉምን? በእናንተ የተጠራውን ክቡር የሆነውን ስም የሚያሰድቡ እነርሱ አይደሉምን? በመጽሐፍ ባልንጀራህን እንደ ራስ አድርገህ ውደድ ተብሎ የተጻፈውን ክቡር ሕግ ብትፈጽሙ መልካም እያደረጋችሁ ነው። አድሎ ብታደርጉ ግን ኀጢአት መሥራታችሁ ነው። በሕግም ፊት እንደ ሕግ ተላላፊዎች ትቈጠራላችሁ። ምክንያቱም ሕግን ሁሉ የሚፈጽም ነገር ግን በአንዱ የሚሰናከል ቢኖር ሁሉን እንደ ተላለፈ ይቈጠራል። አታመንዝር ያለ እርሱ ራሱ አትግደልም ብሎአልና። ባታመነዝር ነገር ግን ብትገድል ሕግ ተላላፊ ሆነሃል። ስትናገሩም ሆነ ስታደርጉ ነጻነት በሚሰጠው ሕግ እንደሚፈረድባችሁ ሰዎች ሁኑ። ምክንያቱም ምሕረት ያላደረገ ሁሉ ያለ ምሕረት ይፈረድበታል። ምሕረት በፍርድ ላይ ያይላል። ወንድሞቼ ሆይ አንድ ሰው እምነት አለኝ ቢል ሥራ ግን ባይኖረው ምን ይጠቅመዋል? እንዲህ ያለ እምነት ሊያድነው ይችላልን? አንድ ወንድም ወይም አንድ እህት የሚለብሱት ልብስም ሆነ የሚመገቡት ምግብ አጥተው ከእናንተ መካከል አንዱ በሰላም ሂዱ፣ አይብረዳችሁ፣ ጥገቡ ቢላቸው ለሰውነታቸው ግን የሚያስፈልጋቸውን ባይሰጣቸው ምን ይጠቅማቸዋል? እንዲሁ ሥራ የሌለው እምነት በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔ ሥራ አለኝ ይላል። እምነትህን ከሥራዬ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳይሃለሁ። አንድ እግዚአብሔር እንዳለ ታምናለህ፣ መልካም ነው። አጋንንትም ይህንኑ ያምናሉ፣ በፍርሃትም ይንቀጠቀጣሉ። አንተ ከንቱ ሰው እምነት ያለ ሥራ ዋጋ የሌለው መሆኑን ለማወቅ ማስረጃ ትፈልጋለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ላይ ባቀረበ ጊዜ በሥራ የጸደቀ አልነበረምን? በዚህም እምነት ከሥራው ጋር አብሮ ይሠራ እንደነበር ታያለህ። እምነትም በሥራ ፍጹም ነው። አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቈጠረለት የሚለው የመጽሐፍ ቃል ተፈጸመ። እርሱም የእግዚአብሔር ወዳጅ ተባለ። እንግዲህ በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንዲሁም ጋለሞታይቱ ራብ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከመንፈስ የተለየ ሥጋ የሞተ እንደሆነ ከሥራም የተለየ እምነት የሞተ ነው። ያዕቆብ ምዕራፍ 3 ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ። ምክንያቱም እኛ አስተማሪዎች የሆንን የባሰ ፍርድ እንደምንቀበል ታውቃላችሁ። ሁላችንም በብዙ ነገር እንሰነካከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው። ፈረሶች እንዲታዘዙልን ልጓም በአፋቸው ውስጥ ስናስገባ መላ ሰውነታቸውን መምራት እንችላለን። ወይም መርከቦችን ተመልከቱ። ምንም እንኳን እጅግ ትልቅና በኃይለኛ ነፋስ የሚነዱ ቢሆኑም የመርከቡ ነጂ በትንሽ መሪ እንደሚፈልገው አቅጣጫ ይመራቸዋል። እንዲሁም ምላስ ትንሽ የሰውነት ክፍል ሆና ሳለ በታላላቅ ነገሮች ትኩራራለች። ትልቅ ጫካ በትንሽ እሳት እንዴት
በሰውነት ክፍሎቻችን መካከል የምትገኝ የክፋት ዓለም ናት። ሰውነቱን ሁሉ ታረክሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች። ራሷም በገሃነም ትቃጠላለች። ማናቸውም አይነት እንስሳ፣ አዕዋፍ እንዲሁም በምድር ላይ የሚሳቡና በባህር ውስጥ የሚኖሩ ፍጥረታት ሁሉ መገራት ችለዋል፣ በሰውም ተገርተዋል። ነገር ግን ምላስን መግራት የሚችል ማንም ሰው የለም። የሚገድል መርዝ የሞላበትና እረፍት የሌላት ክፉ ነገር ናት። በምላሳችን ጌታንና አብን እንባርካለን፣ በእርሷም በእግዚአብሔር አምሳል የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ ሊሆን አይገባም። ከአንድ ምንጭ ጣፋጭ ውሃና መራራ ውሃ ይመነጫልን? ወንድሞቼ ሆይ በለስ ወይራንን ወይንም በለስን ሊያፈራ ይችላልን? እንዲሁም ከጨው ውሃ ጣፋጭ ውሃ ሊገኝ አይችልም። ከእናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ነው? ሥራውን ከጥበብ በሆነ በመልካም አኗኗር ያሳይ። ነገር ግን መራራ ቅናትና ራስ ወዳድነትን በልባችሁ ቢኖር ኩራት አይሰማችሁ፣ እውነትንም አትካዱ። ያዕቆብ ምዕራፍ 4 በእናንተ መካከል ያለው ጦርነትና ጠብ ከየት የመጣ ነው? በውስጣችሁ ከሚዋጉት ምኞታችሁ አይደለምን? ትመኛላችሁ፣ ነገር ግን አታገኙም። ትገድላላችሁ፣ በብርቱም ትመኛላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጋላችሁ፣ አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ ግን አትቀበሉም፣ ለራሳችሁ ሥጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁና። አመንዝሮች ሆይ ከዓለም ጋር ወዳጅ መሆን የእግዚአብሔር ጠላት መሆን እንደሆነ አታውቁምን? ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል። ወይስ በውስጣችን ያሳደረው መንፈስ አብዝቶ ይቀናል በማለት መጽሐፍ የተናገረው በከንቱ ይመስላችኋልን? ነገር ግን ጸጋን አብዝቶ ይሰጠናል። መጽሐፍም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ያለው ስለዚህ ነው። እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ እናንተ በሁለት ሐሳብ የምትዋሉ ልባችሁን አጥሩ። ተጨነቁ፣ እዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ እርሱም ከፍ ከፍ ያደርጋችኋል። ወንድሞች ሆይ እርስ በርሳችሁ አትወነጃጀሉ። ወንድሙን የሚወነጅልና በወንድሙም ላይ የሚፈርድ በሕግ ላይ ክፉ ይናገራል፣ በሕግም ላይ ይፈርዳል። በሕግ ላይ ብትፈርድ ፈራጅ እንጂ ሕግን አድራጊ አይደለህም። ሕግን የሚሰጥና የሚፈርድ አንድ ብቻ ነው፣ እርሱም ሊያድን ሊያጠፋ የሚችል ነው። ነገር ግን በባልንጀራ ላይ የምትፈርድ አንተ ማን ነህ? እናንተ ዛሬ ወይም ነገ ወደዚች ወይም ወደዚያች ከተማ እንሄዳለን፣ በእርሷም 1 ዓመት እንቆያለን፣ እንነግዳለን፣ እናተርፋለንም የምትሉ እንግዲህ ስሙ። ነገ የሚሆነውን እንኳን አታውቁም። ሕይወታችሁ ምንድናት? ለጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ። ይልቁንም የጌታን ፈቃድ ቢሆን እንኖራለን፣ ይህን ወይም ያንን እናደርጋለን ማለት ይገባችኋል። አሁን ግን በትዕቢታችሁ ትመካላችሁ። እንዲህ ያለው ትምክህት ሁሉ ክፉ ነው። እንግዲህ መልካም የሆነውን ነገር ማድረግ
እንዳለበት እያወቀ የማያደርግ ሰው ኃጢአት ያደርጋል። ያዕቆብ ምዕራፍ 5። እንግዲህ እናንተ ሀብታሞች ስሙ፣ ስለሚደርስባችሁ መከራ አልቅሱ፣ ዋይ ዋይም በሉ። ሀብታችሁ ሻግቷል፣ ልብሳችሁም ብል በልቶታል። ወርቃችሁና ብራችሁ ዝጓል፣ ዝገቱም በእናንተ ላይ ይመሰክራል። ሥጋችሁን እንደ እሳት ይበላዋል። ለመጨረሻ ዘመን ሀብትን አከማችታችኋል። ልብ በሉ፣ እርሻችሁን ሲያጭዱ ለዋሉ ሠራተኞች ያልከፈላችሁት ደሞዝ በእናንተ ላይ ይጮኻል። የአጫጆቹም ጩኸት ሁሉን ቻይ ወደ ሆነው ጌታ ጆሮ ደርሷል። በምድርም ላይ በምኞትና በመቀማጠል ኖራችኋል። ለእርድም ቀን ልባችሁን አፍራችኋል። እናንተን ያልተቃወሙትን ንጹሐን ሰዎች ኮንናችኋል፣ ገድላችኋልም። እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። ገበሬ መሬት መልካምን ፍሬ እስከሚሰጥ ድረስ እንዴት እንደሚታገስ የፊተኛውንና የኋላኛውን ዝናብ እንዴት እንደሚጠባበቅ አስተውሉ። እናንተም እንዲሁ ታገሱ፣ ልባችሁንም አጽኑ፣ ምክንያቱም የጌታ መምጫ ተቃርቧል። ወንድሞች ሆይ እርስ በርሳችሁ አታጉረምርሙ፣ ያለዚያ ይፈረድባችኋል። እነሆ ፈራጁ በበር ላይ ቆሟል። ወንድሞች ሆይ በጌታ ስም የተናገሩትን ነቢያት የመከራና የትዕግሥት ምሳሌ አድርጋችሁ ተመልከቱ። በትዕግሥት የጸኑትን የተባረኩ አድርገን እንደምንቆጥር ታውቃላችሁ። ኢዮብ እንዴት እንደታገሰ እንደ ጸና ሰምታችኋል። ጌታም በመጨረሻ ያደረገለትን አይታችኋል። ጌታ እጅግ ሩሩና መሐሪ ነው። ከሁሉም በላይ ወንድሞች ሆይ በሰማይ ወይም በምድር ወይም በማናቸውም ነገር ቢሆን አትማሉ። አዎ ቢሆንም አዎ ይሁን፣ አይደለም ቢሆንም አይደለም ይሁን፣ ያለዚያ ይፈረድባችኋል። ከእናንተ መካከል በመከራ ውስጥ ያለ አለ? እርሱ ይጸልይ። የተደሰተ አለ? ያመስግን፣ መዝሙር ይዘምር። ከእናንተ መካከል የታመመ ሰው አለ? የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይቅር ይባላል። ስለዚህ ኃጢአታችሁ እርስ በርሳችሁ ተናዘዙ፣ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው፣ ታላቅም ነገር ያደርጋል። ኤልያስ እንደኛ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ተኩል ዝናብ አልዘነበም። እንደገናም ጸለየ፣ ዝናብም ከሰማይ ዘነበ፣ ምድርም ፍሬዋን ሰጠች። ወንድሞች ሆይ ከእናንተ አንዱ ከእውነት ቢስትና ሌላው ቢመልሰው ይህን አስተውሉ። ኃጢአተኛና ከተሳሳተበት መንገድ የሚመልስ ሰው ነፍሱን ከሞት ያድነዋል፣ ብዙ ኃጢአትንም ይሸፍናል።